ለአፍሪካ ዋንጫ ሰላማዊነት የተደነገጉ ክልከላዎች። በአርባ ሞሮኮ የምታዘጋጀው 35ኛው የአፍሪካ ወንዶች እግር ኳስ ዋንጫ ሞሮኮ እና ኮሞሮስ በሚያደርጉት ጨዋታ ሊጀመር ቀናት ብቻ ቀርተውታል። 24 ሀገራትም በ6 ምድብ ተደልድለው ይፎካከሩበታል። የአፍሪካ እግር ኳስ ኮንፌዴሬሽን ይህ የአህጉሩ ታላቅና ተወዳጅ ጨዋታ በሰላም ተጀምሮ በስኬት እንዲጠናቀቅ ልዩ ልዩ ክልከላዎችን መደንገጉን አስታውቋል። ከክልከላዎች መካከልም ጨዋታዎች በሚካሄዱባቸው ስታዲየሞች ውስጥ የሌዘር ጨረር ብርሃን ይገኝበታል። የሌዘር የጨረር ብርሃን መብራት በተለያዩ ቀለማት የሚዘጋጅ ሲሆን በጨዋታ ወቅት ሜዳ ላይ ሲለቀቅ የተጫዋቾችን እይታ በእጅጉ ይከለክላል ነው የተባለው። የሌዘር ጨረር በተለይ በግብ ጠባቂዎች ክልል ከተረጨ ከበራ ግብ ጠባቂዎች በትክክል ኳስን መመልከት፣ መቆጣጠር ብሎም መለጋት አያስችልም። በዓይን ላይም ከፍተኛ የጤና ጉዳት እንደሚያደርስ ነው ካፍ የገለጸው። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ አዘጋጅ ኮሚቴም የሌዘር የጨረር ብርሃን መብራት 35ኛው የአፍሪካ ዋንጫ በሚደረግባቸው ስታዲየሞች ውስጥ ማንም አካል መጠቀም እንደማይችል መከልከሉን በይፋ አስታውቋል። ካፍ ከሌዘር የጨረር ብርሃን በተጨማሪም የአልኮል መጠጦች በስታዲየሞች ዙሪያና ውስጥ ጥቅም ላይ እንዳይውሉ ጥብቅ እገዳ መጣሉን አብራርተዋል። የተከለከሉ ነገሮችን በስታዲየም አካባቢና ውስጥ ላይ በሚጠቀም ማንኛውም አካል ላይም እርምጃ ለመውሰድ ካፍ ትዕግስት እንደሌለው አፍሪካን ፕሬስ በድረገጹ አስነብቧል። በሞሮኮ ሕግና ባህል መሰረትም በስታዲየሞች ዙሪያና ውስጥ ላይ አልኮል መሸጥና መጠጣት በጥብቅ የተከለከለ መሆኑን ዘገባው አክሎ አስታውሷል። ለአፍሪካ ዋንጫ